ከቤት ያባረረችኝ የእንጀራ እናቴ እና ሚስቱን አስበልጦ የወንድሜን መሞት ዋነኛ ምክንያት የሆነውን አባቴን ብገላቸው ኃጢአት አይሆንም። ምግቡንም አቅርቤ አብረን በላን። እነሱን ገድዬ እኔን መኖር ስለማልፈልግ አብሬ ከነሱ ጋር በላን። የሚጣፍጥ ምግብ ነው እያለ አባቴ ቶሎ ቶሎ በላ። የእንጀራ እናቴና ልጇን በደንብ በሉ። እኔም የመጨረሻውን አየር እየተነፈስኩ በላ። ከዛ ግን ያልጠበቅኩት ነገር ተፈጠረ። አንዳንዴ ህይወት ስትጠም እንዲህ ነው። የሆኑ የጎረቤት ሰዎች መጡ። ምግቡን እየበላን እንዳለ አባቴም ኑ ግቡ ምሳ እየበላን ነው አላቸው። እነሱ ምሳ በልተን ነው የመጣ ነው አሉ። ከዛም ለሆነ ጉዳይ ፈልገንህ ነው ብለው ወደ ቤት ገቡ። ከዛ ግን በድንገት የእንጀራ እናቴ ወደ ላይ ነጭ ነገር አስመለሳት። ከዛም ሁላችንም እንደሷ አስመለሰንና መሬት ላይ ወደቅን። ከዛ በኋላ ግን የተፈጠረን አላስታውስም። እነዛ እንግዶች ሰዎች ጎረቤት ጠርተው ወደ ሆስፒታል ወሰዱን። ግን ምን አይነት እድል ነው ያለኝ። ከትንሽ ሕክምና በኋላ ነቃው። ከዛም ሐኪሞቹ ሳሙናና ወተት ይግቱኝ ጀመር። እኔም ብዙ ምግብ ስላልበላው ተረፍኩ። አምላኬ እኔን ለፈተና ብቻ ነው የፈጠረኝ። ከዛም ከጎኔ የሆነች ትልቅ ሴትዮ ነበረች፣ ጎረቤታችን ናት። እሷም አይዞሽ ልጄ አለችኝ። ግን በዛ መሀል ሆስፒታል ውስጥ ለቅሶ ተጀመረ። ማንኛቸው እንደሞቱ አላውቅም። ሁሉም ሞተው ይሆን እያልኩ ማሰብ ጀመርኩ። አሁን እኔስ እንዴት ነው ራሴን የማጠፋው እያልኩ መጨነቅ ጀመርኩ። ከዛም ያች ጎረቤታችን ልጄ ዛሬ አንድ ሚስጥር ልንገርሽ አለችኝ። እኔን ምን ልትነግረኝ ነው ብዬ እሺ ንገሪኝ ያልኳት፣ እሷም እንዲህ አለችኝ። አሁን የምነግርሽ ሚስጥር ለዘላለም የተደበቀ ነው። ያሳደገሽ አባትሽ አንቺና ወንድምሽን አይወልዳችሁም። አባታችሁ መሀን ነው፣ መውለድ አይችልም። እናንተ የሱ ልጅ አይደላችሁም፣ ከሌላ ሰው ነው የወለደችው አለችኝ። በጣም ደነገጥኩ፣ ማመን አቃተኝ። መጨረሻ ላይ ቢቀየርብንም ግን ሲያሳድገን ከአባት ላይ ፍቅር እየሰጠ ነበር ያሳደገን። ሁለተኛ ህመም፣ እኔ ግን በገዛ እጄ ገደልኩት። ግን እስካሁን ማን ይሙት ማን ይትረፍ አላውቅም። በህይወት ካለ ግን ምንም ብዙ ነገር ቢበድለኝም እንደ አባት ሆኖ ስላሳደገኝ ይቅርታ ጠይቀው ነበር። ግን በህይወት ይኑር አይኑር አላውቅም። ግን እስካሁን እኔ መርዝ እንደሰጠኋቸው አልታወቅም። እኔም እያለቀስኩ ከታከምኩበት ክፍል ቀስ ብዬ ወጣው። ከዛም አንዱን ዶክተር ጠጋ ብዬ ሁሉም ሙተዋል እንዴ ብዬ ጠየቁት እያለቀስኩ። እሱም እያለቀሰ በጣም ይቅርታ አንድ ሰው ብቻ ነው ማትረፍ የቻልነው አለኝ። ማን የተረፈው አልኩት። ከዛ ይቀጥላል። ወይ ደግሞ ፎቶሽን እዛ ጋር አስቀምጪ ወይ ቁጥር አስቀምጪና ከዛ እንመኑ ሰሙማ ማለት ነው። ወላሂ የዚችን ልጅ ታሪክ እያነበብኩ ነበር እና በጣም ሁሉንም አነበብኩትና ከ10 ደቂቃ በፊት የፖስተችውን ማየት ማለት ያሳለፈችው ነገር
አሁን እኛም ማሳለፍን እንላለን አይደል? አሁን እኛም የሆነ ነገር እንደዚህ በጣም ኑሮን ታገል ነው እንላለን አይደል? አሁን እኛም አለፈ ምናምን እንላለን አይደል? እና ታሪኳን እስቲ አንብቡት። ከዛ ደግሞ የሰው ልጅ አልፎ 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 ብዙ ነገር አልፎ አልፎ ይሁን እኮ መጨረሻ ላይ ይማረፍ የሚባል ነገር አለ። ሌሊቷን ሞቷን እየጠበቀች ነውና በጣም ያሳዘነችው ወላሂ በጣም እኔቹ ዱንያ እኮ ፌር አይደለችም ስል በምክንያት ነው ፌር አይደለችም ስልና ሞቷን እየጠበቀች ነው። ታሪኳን አንብቡትማ ወላሂ። ሰላም አለይኩም እንዴት ናችሁ ጋይስ? ይሄ ታሪክ ትላንትና እኔ በጣም ነው በቃ ልቤን የነካኝ። እስከ 6 ሰዓት መተኛት በቃ ጨነቀኝ ምናምን በጣም በቃ አካውንቷን በጣም ብዙ ጊዜ እየገባው ሳይው ነበር የሆነ አዲስ ነገር ካለ ብዬ ሳይ ነበር። ከዛ ደግሞ ውሸት ነው ትላላችሁ። አሁን ማታ ላይ ዩቲዩብ ምንም ባስስ ላገኘው አልቻልኩም። ውሸት ነው ሰምተነዋል ታሪኩን ካላችሁ ንገሩንና ታሪኩን እኛም እንስማው። ከዛ ውጭ ግን ኤቪደንስ የሌለበት ውሸት ነው ታሪኩ ውሸት ነው። ከዛሬ 2 ዓመት በፊት ዩቲዩብ ላይ ሰምቻለሁ። እሺ ከሰማችሁት እንስማው፣ ሊንኩን ላኩልን እንስማው። ውሸት ከሆነ እኛም እንመናችሁ፣ አሳዩና አስደምጡና። ዞርኩ የለም እንዴ እውነት ዩቲዩብ ላይ ከነበረ የት ሄደ? አሰሙን እሺ እንመናችሁ። የኢትዮጵያ ሕዝብ እኮ አስመሳይ መሰሪ ወላሂ የለም። ምንም ቃል ግልጽ ያደርገው ጀመር ማለት ነው። አያትችን ይች ልሞት ነው 27 ቀን ቀረኝ ነገ ቀን ምን ሊሆን ስልኬን ቀሙኝ ምናምን እያለች ማለት ነው። የታሪኩን ትክክል ያነበብኩት አያገባኝም ስለምሱ አይመለከትም። ነገር ግን በህይወት ተቀምጠው ማለት ነው ፎሎ አድርጉልን የዚህን ያክል ብር ልንጠቀም ነው እያሉ ማለት ነው ስንት ሰዎች ሲለፈልፉ አንድ ሰው ግን ፎሎ አላደረጋቸው። ይች ልጅ ግን ጧት ሳየው 20 ምናምን ሺህ ነበረች። አሁን ግን 40 ሺህ ገብታለች። እስቲ ቆይ 20 ሺዎቹ ከየት መጣችሁ? ቆይ ቻሌንጅ ሲባል ግን አንድ ሰው አትሞሉ። በህይወት ያለ ሰው እስኪ አንድ ሰው አትሞሉለትም። ቆይ እስኪ የሰው ሲሞት ነው እንዴ ቆይ የምናዝነው? አራስ አሳሰብ ይኖርና ያገርሽ ቆና ቺና አላቡክ እና ማለት ነው። እስኪ መጀመሪያ የምራችሁ ተጠቀሙ። እስኪ የሰው ልጅ ሲሞት አይደለም መጠቀም ያለበት እያለ ብሩ የሆነ ሰው ነገር ሲጠይቃችሁ ማድረግ አለባችሁ ከቻላችሁ። ያውም ለፎሉ ያማችኋል ሊቅ እጭ እና አላ ሸለከለት አባላቡክ ምን አገባኝ ዝሮ ወረበልካ በእንዲህ ይደረግ በቃ ወላሂ ይደብራል። እስኪ አስመሳይ መሰሪያ ነው። እስኪ አስመሳይ ነው የሰው አይዞኝ ስታሳዝን እንደው የራስሽ ህይወት ያስለቅሳል። የራስሽ ህይወት ያንተ ህይወት ያስለቅሳል። እስኪ ዞር እኔ እስኪ እኔ ነው አላስለቅስም። እስኪ እዩ ፈትሹኝ ምንም ያለ አላስለቅስም። ምን ይሆን አላስለቅስም ወይ አረ ኦሽ እቺ ልጅ ሀና ማለትም ሀና ሰሞኑን ማነጋገሪያ የሆነችው ሀና ማለት ነውና ፌክ ነው፣ በእርግጠኝነት ፌክ ነው። በቃ ይሄ ነገር ፌክ ነው ብዬ ነው የማስበው። ለምን በጣም ብዙ አንዳንድ ነገሮች ልብ ብሎ ላነበበው ላስተዋለው ሰው ምናምን አንዳንድ ሰዎችም ደግሞ ቴሌግራም ላይ አንብቤዋለሁ ምናምን እንደ ሰዎች አሉ እና ወላሂ እኔ ፌክ ነው የሚመስለኝ። እውነት ከሆነ በቃ አላህ ይድረስላት። ግን በቃ ፌክ ነው እኔ የሚመስለኝ። በጣም ብዙ ነገር አይችብታል። አንድ አሁን መች ነው ትናንትና ነው ምናምን ምን አለች? ስልኬን ዶክተሮች ቀምተውኛል እና ልሞት ነው መሰለኝ ስልኬን ዶክተሮች ቀምተውኛል ምናምን አለች። በምን ጻፈችው? ያን በምንድን ነው? ሁለት ደግሞ ከዚህ በፊት እንደዚህ የሆነ ጻፈች። ምንድነው የጻፈችው? እነግራችኋለሁ ኮሜንት ጻፉና ብዙ ላይክ ያገኘውን እንትን ብዬ እነግራችኋለሁ እሰራለሁ ምናምን ዳች ሁለት እና ብቻ በጣም ብዙ ነገር የሚያወዘጋግብ እውነት እንዳልሆነ ምናምን እንትን ይላል። የሆነ ሳታስበው አንድ ጀመረችበትና ሰውም ምናምን ሲል አረ ነው እንዴ ብላ ቀጠለችበት። እንደዛ ይመስለኛል እኔ ሳስበውና አላቅም። አላህ አለም። የእውነት ታማ ከሆነ አላህ ይድረስላት። ውሸትም ከሆነ ደግሞ ከባድ ነው። የኛ ሰው ደግሞ
የዋህ አይደለም። የራሱ ህይወት ሳያስለቅሰው የራሱ ይሄ የእውነት ታሪኩ እኮ በጣም ከባድ ታሪክ ነው። አሁን እኛም ማሳለፈን እንላለን። ያ ታሪክ የእውነት ከባድ ነው። እኔ ሁሉንም አላነበብኩትም፣ እኔ ይሰለቸኛል። ግን እውነት ከሆነ በጣም ከባድ ነው። እኛም አሁን አሳለፍን ምናምን እንላለን እና ህዝቡ ራሱ በቃ ሲያነብ በቃ አፍንጫውን ሁላ ዘጋ ነው የሚያለቅሰውና አላቅም። ስታነቡና ስታለቅሱ የነበራችሁ ሰዎች እንዴት ነጋላት ወይ እንዴት ሆነች የምትሉ ሰዎች ልጅቷ ሲፈጠር ኢትዮጵያ አይደለችም፣ ነዋሪነቷ ዱባይ ነው። ካንሰር ምንም አይነት በሽታ የለባትም። በፎሎና ጀስት ኮሚኒቲውን ግራ ማጋባት ስለፈለገች ነው እንጂ ጤነኛ ናት። ምን አይነት ሴትዮ ነሽ ግን አንቺ ሴትዮ? አላህም እግዚአብሔርም ለስራሽ ይስጥሽ። ሌላ ምንም ማለት በእውነት ምንም አይደለም። ማንበብም አልወደው ሴትዮ እኮ ነው ከሀስከፒ ያነበብኩት ያስለቀሰችኝ። የህዝቡ እንባ ማለት ነው። የተመኘሽውን ይስጥሽ። ሌላ ምንም አልልም ማለት ነው። የተመኘሽውን ይሄን ህዝብ እንዳስጨነቅሽ እንዳስለቀሽ የተመኘሽውን ይስጥሽ። ምን አይነት ባለጌ ነሽ ማለት ነው። አታልቅሱ። ለማንኛውም ሰላም ድና ተከበራችሁ የሱሱ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ በያላችሁበት በዝህ ተበል። እኔ ማለት እስቲ እናንተ ዝም ብላችሁ ተመልከቱ። ማለት ምን መስላችኋል? እኔ በነገራችን ላይ ወላሂ ላዚም አልቅሻለሁ፣ በጣም አልቅሻለሁ። አይኔ እስኪያብጥ ድረስ ማለት ነው። መጀመሪያ ስለ ህይወቴ ላጋራችሁ ብላ ስትመጣ ነው መጀመሪያ ያለቀቀችው እንትኗ ነው ያየሁት ማለት ነው። ከዛ በኋላ ታሪኳን ሳነብ ራስ ምታት ነው የሆነብኝ ማለት ነው። ግን በእርግጥ ምን አለ መሰላችሁ እንደዚህ አይነት ህይወት ሊያጋጥም ይችላል ማለት የብዙዎቻችን ህይወት ነው ማለት ነው። ግን በዚህ ልክ እሷ እንደዚህ ካልሆነች በዚህ ልክ ለራሷ ህይወት ይሄን መመኘቷ በጣም ከባድ ነው። በእርግጥ እኔ ውሸት ከሆነ ወላሂ በጣም ነው ማዝንባት በጣም። እናንተስ ምን ትላላችሁ? እስቲ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝና እስቲ እናንተ የተሰማችሁ። ያው ይሄንን ታሪክ የማይሰማው የላየው የለም ብዬ አላስብም። እንግዲህ ላይክ ሰብስክራይብ እንዳትረሱ።